እና በመጨረሻ ማይነ ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? ሚስቴን ነው። ህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። እሺ አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከእሷ ጋር ነው የመጣው ዶክተር? አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከእሷ ጋር ነው የመጣው። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወረብኝ ነው ዶክተር? እየዞረብኝ ነው። ወይኔ እየዞረብኝ ነው ዶክተር። በጌት ምንድን ነው ይመስለው? በስመ አብ ወወልድ ወመንፈስ ቅዱስ። አመሰግናለሁ። እኔ ራሴን ነው የማጠፋው። ምን ታረጊ ነው? እኔ ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዲህ ስትላለህ ባለጌ። ይቅርታ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ትችዋለሁ። ስማ አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታረጉ ትችላላችሁ። እና በፈለክ ሰላም ነው ጋሼ። የቤት ኪራይ ልከፍል ነው? አይ አይደለም፣ ልጅዎትን ፈልጊያለሁ። የኔ ልጅ ቤቴን ባከራየው በእናትህ እንዲህ ስቀይ ታመሰ አልኩሽ ጋሼ። ታላተኛ ልጅዎትን ፈልጊያለሁ። ዛሬ ካራቴ ለሴቶች እንደማይጠቅም አሳያችኋለሁ። በቃኝ። እሺ ዛሬ ማሳያችሁ በእኔ አስተሳሰብ ለመጀመሪያ ጊዜ ሰው ሲሞት እንዴት እንደነበረ ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ቋንቋ ሲፈጠር ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ወንድ ልጅ ሴት ልጅን ሲያገኝ ነው። ሰላም ነው። ሰላም ምን ፀጉር ያደገው? አይ እኔ ሴት ነኝ። ምንድነው ሴት? ሴት ማለት ከእናንተ ከወንዶች የምትለይ ናት። እኔ ሴት ነኝ። ባስ እየጠበቅሽ ነው? መቼም አትለወጥም። ጆሃነ ብለሽኝ ይቻ ይኛውን ይኝ ወለወጥ ወይኔ መጣው። ሄሎ በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው? ይረሳኸኝ። ምንድነው? ምንድነው የምታወራው? ምንድነው ጋጋ? ምንድነው የሚለው ጽሁፉ? ይረሳኸኝ። ምንድነው ይረሳኸኝ? ምንድነው ጋጋ? ምንድነው ይረሳኸኝ? ምን መጽሐፋችንም ላስተምረው ወንድሜ። ነው ገባ? ስለዚህ ሲሆን ረሳኸኝ ነው ጋጋ። እግዚአብሔር ይመስገን ዛሬ ወንድሜ ተመርቋል። ሰርፕራይዝ እናደርገዋለን። ያውና እየመጣ ሰርፕራይዝ አለ። ሰርፕራይዝ ነው። ምን ተሰማ? እንግዲህ እንዳያችሁት ወንድሜን ሰርፕራይዝ አድርጌዋለሁ። ይሄ በእኔ ሳይሆን በእናንተ ነው። በጣም አመሰግናለሁ ፎሎ ስላደረጋችሁኝ። እወዳችኋለሁ። አንተ ግን በጣም ወንድ ነህ። የእውነት ሰው ተመቸሽ? በጣም ጣፍቶኛል። ጥሩ ሰው ነህ። ወይኔ ደነገጥክ እንዴ? አይዞህ አታልቅስ። ኢትስ ፋይን። ውሸት እኮ ነው ይሄ ውሸት ነው። ኢትስ ኦኬ